ውድ የቻናላችን ቤተሰቦች ዛሬ በዚህ አጭር ቪዲዮ በእምነትና በታዛዥነት ውስጥ የማይቻል ምንም ነገር እንደሌለና በጌታችን በኢየሱስ ክርስቶስ ዘንድ ምንም አይነት እንቅፋት ሊያቆመን እንደማይችል አብረን እንመለከታለን። እምነት ወሰን የለውም። አንዳንዴ ወደ ፈጣሪ ለመድረስ የግድ የተለመደውን መንገድ ብቻ መከተል ላያስፈልግ ይችላል። የአካል ጉዳትና ተስፋ መቁረጥ ተብትቦ የያዘው አንድ ሰው ነበር። በራሱ መንቀሳቀስ የማይችል በአልጋ ላይ ተወስኖ የሚኖር ነገር ግን በዙሪያው ያሉ አራት ታማኝ ጓደኞቹ የማይቻል የሚመስለውን ተአምር ለማየት ቆርጠው ተነሱ። ኢየሱስ ክርስቶስ በሚያስተምርበት ቤት ደረሱ። ነገር ግን ቤቱ በሰው ተጨናንቋል። እስከ ደጃፍ ድረስ መድረሻ የለም። ተስፋ ቆርጠው አልተመለሱም። ይልቁንም ወደ ጣሪያው ወጡ። የቤቱን ጣሪያ ቀደው ጓደኛቸውን በአልጋው እንዳለ በገመድ ወደ ታች አወረዱት፣ ልክ በጌታችን በኢየሱስ ክርስቶስ ፊት። ኢየሱስ የእነርሱን እምነት ባየ ጊዜ ልጄ ሆይ ኃጢአትህ ተሰረየችልህ አለው። የሰዎቹ መደነቅና ጥርጣሬ ሳይበረታ ጌታ እንዲህ አለ፣ ተነስ፣ አልጋህን ተሸከምና ወደ ቤትህ ሂድ። ያ ሽባ የነበረው ሰው ወዲያውኑ በሁሉም ፊት ተነሳ፣ አልጋውንም ተሸክሞ በደስታ ወጣ። ውድ ቤተሰቦች ከዚህ ታሪክ የምንማረው ታላቅ እውነት አለ። በክርስቶስ ፊት የማይታለፍ አጥር የለም። እምነትና ታማኝነት፣ ጓደኝነት ሰማይን ይከፍታል። ዛሬም ቢሆን የአንቺ ጣራ የሚባለው ችግር ምንም ይሁን ምን በእምነት ወደ ጌታችን ኢየሱስ ክርስቶስ ብንቀርብ ይቅርታንና ፈውስን እናገኛለን።